አዲስ ዜና ደግሞ ይዘንላችሁ መተናል። በቀጥታ የሚመለከታቸው ሚኒስቴር ናቸው ምላሽ የሰጡን። በርበሬና ሚጥሚጣ ብለው ጠቅሰዋል። ላዩ ላይ የተጻፈው ኤርፖርት ሲደርሱ ብዙ ሰው እየለቀቀበት ምግቦቹ እንዳለ እንደተጣሉ ነው። ቤተሰቦቻችን አዘጋጅተው የሚልኩልን ወይንም ሲመጡ ይዘውት የሚመጡት ምግቡ ብቻ አይደለም፣ ፍቅር ማለት ቼክ ሲደረግ ኦቨር ሆኖባቸው የተጣለም አለ። የኢትዮጵያ መንግስት የሚሆን የአውስትራሊያ መንግስት ተወካዮች ይሄ ጉዳይ ለእኛ ህዝብ ለእኛ ማህበረሰብ ክሪቲካል ኢሹ ነው። ፋሚሊ ያዘጋጀውን ነገር ነው መጠቀም የምንፈልገው እና ያን ነገር መጠቀም ስንፈልግ እንዴት ነው አስመርምረን የት ነው ሌቭል ማስደረግ የምንችለው? ኮመርሻል የሆነው ታምኖ ያንኛው የኔ እናት ወይም ያንቺ እናት ያንቺ ቤተሰቦች ያዘጋጁት ተጠርጣሪ የሚሆኑበት ምንም ምክንያት እና የኛ ግን ሲቀበሉ ይከማቻል። ምን ሊያረጉት ነው የምለው። ይሄ የፌዴራል ክራይም ነው። ፌዴራል ፖሊስ ወስደን የምናሳየው ማስረጃ አላችሁ ሰዎች ፕሬስ ጌቢቱ 5 ኪሎ በርበሬ ሰው ብዙ ጊዜ ይበላል። ከኢትዮጵያ ሲነሱ ፎቶግራፊ አንሱት ይዘውት የሚመጡትን ነገር ፈቀደውን ጠቅላላ ወረቀቱን ከስር አታች አረግላቸዋል። አሁንም ድርቆሹ የታሸገ ኮመርሻል የታሸገ ነው ወይስ ቤት የደረቀ ነው? ሀሳብ አስተያየት ካላችሁ እዛ ላይ ኮሜንት አድርጉ ቪዲዮ ላይ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምንሰንብታችኋል? ይህ ቱ ሚዲያ ነው። ዛሬ እንግዲህ አንድ አዲስ ዜና ደግሞ ይዘንላችሁ መተናል። ከዚህ በፊት ከዶክተር ተስፋዬ ጋር ተገናኝተን አንድ ያወራነው ነገር የጠየቅናችሁ ነበር። በሱ ላይ ምላሽ ምን አለ የሚለውን ከሱ ጋር ደግሞ ለመነጋገር ቅብለናል። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። ወደ እሱ ወስዳቸዋለሁ። ዶክተር ተስፋዬ እንግዲህ ጥሬን ተቀብለ እንደገና ደግሞ በአዲስ ዜና ስለመጣ እጅግ በጣም አድርጌ አመሰግናለሁ። እድሉን እሰጥሃለሁ። እስቲ ራስን ያው በማስተዋወቅ ከዛ ደግሞ የዜናውን አብስረን እስቲ። እሺ ፌቨን አመሰግናለሁ። እንዴት ሰምተሻል? ባለፈው ጥቅምት ላይ ባለፈው ዓመት ጥቅምት ላይ ወይም በፈረንጅ ባበሻው በዚህ ዓመት ነው በኢትዮጵያ በፈረንጅ ኦክቶበር 2025 ላይ አመልክተን ነበር። የኛ የምናመጣቸው ቅመማ ቅመሞች ማንኛውም ነገር እየተጣለብን በዛ ምክንያት ሰው እንዲፈርምና መንግስትን እንዲጠይቅ ግልጽ የሆነ መመሪያ እንዲሰጡን አመልክተን ነበር። በዛ በመለከትነው መሰረት ባለፉት ጥቂት አንድ ሳምንት ጊዜ ውስጥ ምላሽ ሰጥተውናል። ቢዘገዩ ምላሽ ሰጥተውናል። ሚኒስቴሩ ራሳቸው ናቸው በቀጥታ የሚመለከታቸው ሚኒስቴር ናቸው ምላሽ የሰጡን። ምላሹ መልካም ዜና ነው፣ ጥሩ ነው። እየተፈጨ ከሆነ ማንኛውም ነገር ይዘን መምጣት እንችላለን ነው የሚለው። ግን ያው ዲቴሉ የተወሰኑ ኮንፊውዝ የሚያደርጉ ወይንም የኛ ሰው ያልተረዳቸው ነገሮች ካሉ እነሱ ለማብራራት ነው ዛሬም አንቺ ጋርም የተገናኘ ነው። ያው ስሜን ለማስተዋወቅ ተስፋዬ ነው። እንግዲህ አብዛኛው ሰው የአንቺን ቪዲዮ የሚያዩ ሰዎች ያቁኛል ብዬ ተስፋ አደርጋለሁ። በደንብ ያውቀዋል። ይግዛው እባላለሁ። በቪክቶሪያ ኢትዮጵያ ማህበር ሊቀመንበር የወቅቱ። እንግዲህ አይቻለሁ በእናንተ በኮሚኒቲው ላይም የተፖሰተውን ወረቀት እና አንዳንድ ሰው ደግሞ በጣም ብዙ ሰው እንዲያውም እየጠየቀኝ ነበር፣ እንዴት ነው ተፈቅደዋል ወይ? የገባላቸው ሰዎች አሉ፣ ያልገባላቸው ደግሞ በጣም የተጣለባቸው ሰዎችም አሉ እና ሲጠይቁኝ ነበረ። በሱ ጉዳይ ላይ ምንድን ነው አዲስ ነገር የተቀየረው? እንዴትስ ነው ይዘን መግባት የምንችለው? ምን ያክል ኪሎ ነው? ምን አይነት ጥሬ እቃዎችን ላይ እነዚህ ዱቄቶችም ቢሆኑ ምን አይነት ነገሮችን ነው ይዘን መግባት ምንችለው? ጥሩ። እኔም አንቺ እንዳልሽው ጥቂት የተጣለባቸው ሰዎች እንዳሉ ሰምቻለሁ። ይሄ ከተፈቀደ ከተባለ በኋላ እዛ ሚኒስትሯ የጻፈችው ደብዳቤ ላይ 3 ነገሮች ናቸው በግልጽ የተቀመጠው። አንደኛው ዱቄት መሆን አለበት፣ የተፈጨ መሆን አለበት። የተፈጨው ደግሞ የተዘጋጀው በፋብሪካ ማኒፋክቸር መሆን አለበት። ሁለተኛው ውስጡ ያለው ሌብል መደረግ አለበት፣ ኤግዛክትሊ እንደዚህ ነው ብሎ መጻፍ አለበት። ሶስተኛው ደግሞ በሽታ ወደዚህ ሀገር እንዳይመጣ ይፈራሉ። እርግጥም እኛም ያንን እንደግፋለን። ለምን አብዛኛው የእርሻ ምርት ከዚህ ሀገር ተመርቶ ስለሚላክ ያንን የእርሻ ምርቱ እንዲጎዳ እኛም አንፈልግም። ስለዚህ ንጹህ መሆን አለበት፣ ተባይ መኖር የለበት። እነኚህ ናቸው 3ቱ ክራይቴሪያዎች የተቀመጡት። ከዛ ውጭ ክብደቱ ይህን ያህል መሆን አለበት፣ እንደዚህ አይነት አምጡ አታምጡ። ምሳሌ ነው የተጠቀሰው። ምሳሌ በርበሬና ሚጥሚጣ ብለው ጠቅሰዋል። ግን ሌሎቹንም እነ ሽሮንም ሊያካትት ይችላል። ግን ዋናው ነገር መረዳት ያለብን ማኒፋክቸር የተደረገ ከገበያ የሚገዛ መሆን አለበት እንጂ በቤት ውስጥ የተዘጋጀ በፖስታን ቢላክ ይዛችሁትን ብትመጡ ማስገባት አይቻልም ብሎ ታግዷል። ስለዚህ እኛ ይዘነው የምንመጣው ኤግዛክትሊ ፕሮፐርሊ ሌብል መደረግ አለበት። 2 ኪሎ ሚል ከሆነ 2 ኪሎ መሆን አለበት። 5 ኪሎ ሚል ከሆነ 5 ኪሎ ኤግዛክትሊ መሆን አለበት። ሊመዝኑት ሊለኩት ይችላሉ። ልዩነት ካለው በፋብሪካ የሚሰራ ነገር 2 ኪሎ ከሆነ
ኤግዛክትሊ 2 ኪሎ ነው የሚሆነው። 5 ኪሎ የሚሆንበት ምክንያት የለውም። ስለዚህ ያንንም ሰው መጠንቀቅ አለበት። ከዛ ውጭ ግን የተጣለባቸው ሰዎች ካሉ እኛ ለሁሉም ሰው አድቫይዝ የምንሰጠው ከኢትዮጵያ ሲነሱ እያንዳንዱን የሚይዙትን ነገር በርበሬ የሚሆን ሽሮ የሚሆን የያዙትን ነገር ፎቶግራፊ ያንሱት። ሁሉንም ነገር እዚህ ሲመጡ ከተጣለባቸው መጨቃጨቁ መጣላቱ ምንም ጥቅም የለው። ግን የወሰደባቸውን ሰው ማንነቱን ለምን ተፈቅዶልናል። ይህን ወረቀት ዋትሳፕ ላይ ያለውን ፌስቡክ ላይ ያለውን ወረቀት ሁሉም ሰው ቦርደሩን አልፎ ይዞ ሲመጣ መያዝ አለበት። ያንን ወረቀቱን ያሳዩቸው። ያንም ሆኖ ኮመርሻል ሌብል ተደርጎ የተጣለባቸው ሰዎች ስለሰማው ነው። ከተጣለባቸው ያንን ፎቶግራፊ ያንሱ። የጣለበትን የፍላይት ቁጥሩን ያውቃሉ፣ ሰዓቱን ከቻሉ ያንን የጣለውን ሰውዬ ስሙ ላይ ያለው ደረቱ ላይ ያንባቸው ኤግዛክትሊ እሱን ይዘውት ይምጡ። በዛ መሰረት እኛ ለሚኒስቴሯ ተመልሰን እንሄዳለን። አስፈላጊ ከሆነ ደግሞ ወደ ፍርድ ቤትም ጉዳዩ የሚሄድ ከሆነ ልንወስድ እንችላለን። ግን እኛ ደግሞ ይዘነው መምጣት የተፈቀደ ውጭ ይዞ መጥቶ መከራከር ጥቅም የለው። ለምን ቅጣትም አለው። የአውስትራሊያ መንግስት ቦርደር ላይ የተቀመጡ ሰዎች ስራ እየሰሩ ነው። እነዚህ ሰዎች ሊቀጡን ይችላል። እነሱ ጋር መጨቃጨቅ እኔ እንደዚህ ስለሆንኩ ነው ምናምን የሚለው ብዙ አይጠቅም። ህጉን ተከትለው ይዞ የመጡ ሰዎች የጣለባቸው ካሉ ግን እኛ እስከ መጨረሻው ድረስ ከጎናቸው ቆመን ለምን እንደተጣለ በግፍ ከተጣለባቸው ደግሞ ካሳ እንዲከፈላቸው የማድረግ የመከራከር ደግሞ መብት አለ። ያንን ማገዝ እንችላለን። የተጣለባቸው ከትክክለኛ ቦታ ገዝተው ያሉኝ አንደኛ ነገር ደግሞ ኢትዮጵያ ላይም የሚሰሙም አካላት ካሉ ኤምባሲም ቢሆን አንዳንድ ሰዎች ከአንዳንድ ድርጅቶች ላስቲኮችን ላይክ አሁን ከኢትዮጵያ ወደዚህ ለመላክ አንዳንድ ላስቲኮች ይገዙና ምግቡ እዛ ይሄድና ታሽጎ ወደ ኢትዮጵያ የሚመጣበት ይደረጋል እና ያ ላስቲክ ላዩ ላይ የተጻፈው ኤርፖርት ሲደርሱ ብዙ ሰው እየለቀቀበት ለቆበት ምግቦቹ እንዳለ እንደተጣሉ ነው እና ያ ላስቲክ ደግሞ ቀላል ገንዘብ አይደለም። እነዚህ ሰዎች አንድ ላስቲክ በ100 ብር ነው የገዙት ኢትዮጵያ ውስጥ እና ያን አሽጎ ሲመጡ እዚህ ላስቲኩ ለቋል። ትክክለኛ መንገድ ላስቲኩን መንግስትም ኤምባሲም በዚህ ጉዳይ ላይ ላስቲኩ የሚዘጋጅበት ወይ ደግሞ ግብርና ሄዶ ተመርምሮ ግብርናም የሆነ በፊት ግብርና እየተመረመረ ነው የሚወጣው እና አሁን ያ ቀርቶ ይሁን አላቅም። ያ ከሌለ ግን መንግስትም እዚህ ያሉትም ኤምባሲዎች ወረቀት በማዘጋጀት ወይ ደግሞ ሰዎች ሄዶ እንዲያስመረምሩ እድሎችን ቢያመቻቹላለሁ። ለምን በጣም ብዙ ሰዎች ወረቀቱን ላስቲኩን ገዝተው መጥተው ነው የተወሰደባቸው። እንግዲህ ሌቭሉ ኪሎም የተሳሳቱ ሰዎች አሉ። የ3 ኪሎ ላይ 2 ኪሎ 3 ተኩል ምናምን ጨምሮ ቼክ ሲደረግ ኦቨር ሆኖባቸው የተጣለም አለ እና እሱንስ እንዴት ነው ወረቀቶቹ ላይ ላስቲኮቹ ግዴታ አብዛኛው ኢትዮጵያዊ ከቤት ነው የሚያዘጋጀው። እውነት ለመናገር ቤት የተዘጋጀ ነገር ነው መጠቀም የምንፈልገው። እናቶቻችን ፋሚሊ ያዘጋጀውን ነገር ነው መጠቀም የምንፈልገው እና ያን ነገር መጠቀም ስንፈልግ እንዴት ነው አስመርምረን የት ነው ሌቭል ማስደረግ የምንችለው? ያን ነገር ሰው የምንጠይቀው ወይ ደግሞ እናንተ የምትሰሩበት ነገር ካለ በሱ ጉዳይ ላይ አንቺ ያነሳሻቸው ትልቅ ነጥቦች አሉ። ለምሳሌ እኔ እናቴ ከኢትዮጵያ ስትመጣ ኮመርሻል ሌብል የተደረገ ሙሉ ሻንጣ ይዛ የመጣችውን ጥለው ባዶ ሻንጣ ነው የሰጠዋል። በዛ ጊዜ እኛ እንደዚህ አይነት ውሳኔ ስላልነበረ ያንን ቻለንጅ ማድረግ አልቻለም። አሁን ግን ባለንበት ሁኔታ ኮመርሻል ሌብል የተደረገ ነገር ይዘው መጥተው ከጣለባቸው ቅድም እንዳልኩት ያንን ቻለንጅ ማድረግ ይገባናል። ትክክልም ነው። ግን ቤት ያዘጋጁትን ሰው ደብዳቤው ላይም ተገልጿል። ቤት የተዘጋጀ ከሆነ በዲኤችኤልም መጣ በፖስታ መጣ በማንኛውም መልኩ መጣ መጣላቸው አይቀርም። ድሮ እንዳልሽው ግብርና የሚባል ነበር። ካዛንቺስ አካባቢ ሄደሽ ደብዳቤ ጽፉልሻል፣ ኮንተንቱ እንደዚህ ነው ብለው በዛ መሰረት እቃውን ይዘሽ መምጣት ትችላለሽ። አይ ዶንት ቲንክ ያነሱ የሚሰራ አይመስለኝም። ያንን ግን የሚሰሙ የመንግስት አካላት ካሉ ማንኛውም ሰው ካለ ከአውስትራሊያ መንግስት ጋር ተነጋግረው ያንን በቤት የተዘጋጀውን ሰርቲፋይ የሆነ ሰው የመንግስት አካል ተቀምጦ ኮመርሻል የሚያዘጋጁትም ሰዎች እኮ ተመሳሳይ ነው። ኮመርሻሊ ስለጻፉት እውነት ነው አይደለም የሚለው አሁን ሌላ ክርክር ውስጥ መግባት አያስፈልግም እንጂ እነሱ ታምነው እኛ ማንታመንበት ምንም ምክንያት የለም። ዞሮ ዞሮ ግን እዚህ ሀገር ይዘነው የምንመጣው ነገር እኛ ይሄ ሀገራችን ነው፣ የምንኖርበት ሀገር ነው። ይሄን ሀገር የሚጎዳ መሆን የለበትም በምንም አይነት። የተበላሸ ምግብ የተበላሸ ነገር ይዘን መምጣት የለበትም። ተባይ ያለው ከሆነ እዚህ ሀገር የሌለ ተባይ ካለ አገሪቱን ሊጎዳ ስለሚችል አገሪቱን ጎዳ ማለት ደግሞ እኛ ነዋሪዎቿን ሁላችንም ቤታችንን ስለሚጎዳ ከዛ አኳያ ይዘነው የምንመጣው ነገር ንጹህ ጥሩ መሆን አለበት። ያን ደግሞ እኔ አልጠራጠርም። ለምን እኔም የማደርገው አንቺ የምታደርገው ሌላኛውን ሰው የሚያደርገው ይህን ሀገር ለመጉዳት በክፋት አስቦ ሳይሆን ባህላችን ነው ምግባችን ነው ይዞ ለመምጣት በሚያደርገው ጥረት ነው። እነሱ ስላላወቁት ስላልተረዱት
ያንን ይጥሉታል። ይሄን ደግሞ ግራጁዋሊ እኛ የምንጠይቀው የምንከራከረው ጉዳይ መሆን አለበት። በአንድ ጊዜ ዛሬ የጀመርነው እስካሁን ድረስ ኒር ሚስ ነበር። ይዘሽ ስትመጪ አንዳንድ ሰው ያሳልፍሻል፣ አንዳንድ ጊዜ ይጠብሻል። አሁን ግን ያን እንዳይሆን በህግ ሚኒስቴሩ አጽፎልናል ደብዳቤ። ያንን የማይከተል የመንግስት አካል ካለ እንግዲህ ስራው ቦታ ላይ የተባለው ነገር እየሰራ ስላልሆነ ያንን ቻሌንጅ ማድረግ እንችላለን። እኔ በጣም አጥብቄ እናንተን አሁንም መጠየቅ ወደፊት እንድትገፉት የምፈልገው ይሄን ነገር ቤት የምናዘጋጀውን ነገር ግብርናም ሆነ እዚህ ከአግሪካልቸር እዚህ ካለው ኢትዮጵያ ካለው ጋር ስምምነት ቢገኝና ኤምባሲዎቹም ሌሎቹም ቢሳተፉበት እናንተም እንደጀመራችሁት ብትገፉበትና ይሄን ነገር አትሊስት የተወሰነ እንኳን ላይክ ብዙ ባይሆን የተወሰነ ኪሎ 5 ኪሎ በርበሬ ሰው ብዙ ጊዜ ይበላል እና ያችን እንኳን ትንሽ ማምጣት የምንችልበትን መንገድ በደንብ ብትገፉበት በጣም ጥሩ ነው ብዬ ነው ማስበው። ብዙ ሰውም ይጋራል ብዬ ነው ማስበው። ይሄን ፌቨን አንቺ ያልሽው እኔ 100% እስማማለሁ። ለምን ቤተሰቦቻችን አዘጋጅተው የሚልኩልን ወይንም ሲመጡ ይዘውት የሚመጡት ምግቡ ብቻ አይደለም ፍቅርም አለበት። እኛ ቤት ውስጥ እኮ መጋገርና አሁን አዶኖ ዛሬ እንጀራው ምን ያህል ዋጋው እንደሆነ አላውቅም። ድሮ እንጀራ ቤት መጋገርና ውጭ መግዛት ተመሳሳይ ሊሆን ይችላል ዋጋው። ግን ሰው ቤት ውስጥ የሚያዘጋጅበት ምክንያት አለው። አንደኛ የምትፈልጊውን ኢንግሪዲየንት ነው የምታደርጊው። አንቺ የምታዘጋጂው ምግብ ተመሳሳይ ምግብ ሽሮ ወጥ ብናዘጋጅ አንቺ የምታዘጋጂውና እኔ ወይንም የኔ ባለቤት የምታዘጋጂው በጣም የተለያየ ሊሆን ይችላል። ግን ሁለቱም ሽሮ ወጥ ነው። ስለዚህ እኛ የፈለግነውን ቤተሰቦቻችን ያዘጋጁትን የለመድነውን ያደግንበትን እዛ ውስጥ ደግሞ ፍቅር አለበት። ያን ቢመጣልን ደስታውን አንችለውም። አሁን ባለንበት ሁኔታ ላይ አንፎርቹኔትሊ ከሌላኛው መንግስት ጋር መስራት እዛ የምንሰራበት ምንም አይነት ግንኙነት ስለሌለን ያንን መጠየቅ የሚያስችለን ነገር የለም። ግን ይሄው የአደባባይ መልእክት ነው እያቀረብን ያለ ነው። የሚመለከታቸው የኢትዮጵያ መንግስት የሚሆን የአውስትራሊያ መንግስት ተወካዮች ይሄ ጉዳይ ለእኛ ህዝብ ለእኛ ማህበረሰብ ክሪቲካል ኢሹ ነው። ለሌላው ቀላል ሊሆን ይችላል። ምናልባት አንዳንዱ ሰው ሊያስቀው ሊችል ይሆናል። ይሄ ትልቅ ነገር አይደለም፣ ብዙ ነገር ችግር እያለ ግን አዘ ሴም ታይም ደግሞ ሀዘንም ደስታም ሁሉም በጋራ እኩል ጎን ለጎን የሚሄዱ ነገሮች አሉ። እኛም የቤተሰቦቻችን በሀገራችን የተሰራው ምግብ ብንበላ ምንም አይጎዳንም። ሌላ ነገር እያደረግን ያንን መብላታችን ይህን ጥያቄ መጠየቃችን ወንጀልም ክፋትም አይደለም። ስለዚህ እኛ ለሁሉም ለሚመለከታቸው አካላት የኢትዮጵያና የአውስትራሊያ ህዝብ ለህዝብ የመንግስት አይደለም ህዝብ ለህዝብ ግንኙነት ከጀመሩ 60 ዓመት ሆኗቸዋል። ስለዚህ የአውስትራሊያ መንግስትም የኢትዮጵያ ህዝብም እኛ ማን እንደሆን እርስ በራሳችን እንተዋወቅ። እስከዛሬ ድረስ እንደ ኢትዮጵያዊ የአውስትራሊያን ጥቅም በሚጎዳ መልኩ የተሳተፈና ጥፋት ያደረሰ ወይንም ለማጥፋት የሞከረ ኢትዮጵያዊ የለም። አንገታችን እንሰጣለን ሁላችንም። ያንንም አናደርግም። ይሄ በእንግድነት የምንኖርበት ሀገር አይደለም። አይ ቲንክ ይሄ ኢዝ ቬሪ ኢምፖርታንት። ይሄ በእንግድነት የምንኖርበት ሀገር አይደለም። ያው ብዙ ሰው ሀሳብ ሊኖረው ይችላል እንደዚህ አድርጌ ግን አንፎርቹኔትሊ this is where we እስከ መጨረሻው የምንቆይበት ሀገራችን ነው። እውነት ነው። ክፋት አንመኝለትም። የዚህ መገለጫው ደግሞ ምንም እስካሁን ድረስ የጠፋ ነገር የለም። አዘ ሴም ታይም ደግሞ የኛ መብታችንም አንዳንድ ጊዜ ዝም ስለምንል ብዙ ጊዜ መብቶቻችን አላስከበርንም፣ አልተጠቀምንባቸውም። አንዱ መገለጫው ይሄ ነው። ሌሎቹ እኮ እናያለን። ለምሳሌ የህንዶቹን ብናይ ብዙ ነገር ነው ይዘው የሚመጡት። ለእኛ ግን እንደዛ ማድረግ አንችልም። ቁጥራችን ከህንዶቹ ጋር እኩል ላይሆን ይችላል፣ ግን መብታችን ሲነካ ደግሞ ያው ማለትም ተገቢ ነው። ከዛ አኳያ እኛ ለመንግስት ይሰሙናል፣ ለመንግስት አካላት ይህን ጥያቄ እናቀርባለን፣ እንቀጥላለን። ኮመርሻል የሆነው ታምኖ ያንኛው የኔ እናት ወይም የአንቺ እናት የአንቺ ቤተሰቦች ያዘጋጁት ተጠርጣሪ የሚሆኑበት ምንም ምክንያት አይኖርም። ከአሁን በፊት ደግሞ እንደነበረው እንደ ግብርና አይነት ታሽጎ ራሳችን ያዘጋጀነውን ኃላፊነት ወስደን ነው እኮ እኔ ይዤው ስመጣ እኮ ምንም ነገር የለበትም ብዬ እኮ ዲክሌር ሳደርግ እኮ ፈርሜያለሁ። በዛ መልኩ የሚገባበትን የኢትዮጵያ ምግብ ደግሞ ትራክሽንም እያገኘ ነው፣ ነጮቹም እየወደዱት ነው። የእኛም ሬስቶራንቶቻችን ደረጃቸው ከፍ እያለ በሄደ ቁጥር ምናልባት ፖለቲከኞቹም አምሹ ሁሉም የኢትዮጵያ ምግብ ያውቁታል፣ ግን እንዴት እንደሚሰራ ያውቁትም። ከዛ አኳያ እኛም እነሱን ፖዚቲቭሊ አፕሮች አድርገናቸው ኢንፍሉዌንስ ማድረግ እንችለው መልኩ ሁላችን ብዙ ሰው አለ እዚህ ሀገር ከትልልቅ ሰዎች ጋር ይሄን እንዳንገብጋቢ እንደ በርኒንግ ኢሹ ለእኛ እንደሆነ ሁላችንም የግለሰብ ወይም የተወሰኑ ቡድን ኃላፊነት ሳይሆን የሁላችንም ኃላፊነት አለብን። ለወደፊቱ የምንገፋበት ጉዳይ ነው። አመሰግናለሁ።
እውነት ነው። እንግዲህ ሁላችሁ ያው ብዙ ሰው ጠይቆኛል፣ መልሳቸው ተመልሰዋል ብዬ ነው የማስበው። አንደኛ ነገር ግልጽ ለማድረግ አንድ ሰው በትክክለኛ ታሽጎ ከመጣ ሁላችሁም እንግዲህ እንደሰማችሁት በትክክለኛ አሽጋችሁ መታችሁት ኪሎም ሁሉ ነገር ላይ ብሎ የተዘጋጀ መጥቶ እዚህ ደርሶ ከተጣለባችሁ እርግጠኛ ሆናችሁ ወረቀታችሁን ኮፒ አድርጋችሁ ያዙ። እዚህ ላይም መጨረሻ ቪዲዮ ላይ ያደርግላችኋለሁ። የተፈቀደውን ነገር አሳዩ። በህጋዊ መንገድ ከመጣችሁ ሁሉን ነገር አሳይታችሁ የሰውየውንም ስም ያዙ። ባጁ ላይ ስሙን ስለምታዩት ጽፋችሁ ይሄን ነገር ለኮሚኒቲው ለዶክተር ተስፋዬ የኢትዮጵያ ኮሚኒቲ ለነሱ ሪፖርት ማድረግ ትችላላችሁ። እንግዲህ እነሱ ደግሞ ይዘው ወደ መንግስት አካል ይሄዳሉ። እናንተ ወይ ካሳ የምታገኙበት ወይ ደግሞ በርበሬያችሁ ተመልሶ የሚመጣበትም ሊኖር ይችላል። እንግዲህ ካላወጡት ይቀመጣል ብዬ ማስበው እና ሁላችሁም እንግዲህ ያው እንደተባለው በደንብ ሌቭል አስደርጋችሁ ቤትም ካሰራችሁ ደግሞ እኛ አሁንም የቤት ምግብ ተጠቃሚዎች ስለሆነን አጥብቄ የምጠይቀው እናንተንም የመንግስት አካላትንም ግብርና ኢትዮጵያ ውስጥ ያሉትንም ይሄን ነገር በደንብ ከመንግስት ጋር ሰርተው ትልቅ የኛ የምንፈልገው ነገር ነው። እለት እለት የምንበላው ነው። እዚህ ኖርን ማለት ራሳችን ረሳም ማለት አይደለም። ምግባችን ደግሞ ማንነታችን ነው። አንዱ አካላችን ነው ማለት ነው ምግባችን። ያን ነገር መተው ስለማንችል እነሱም እዚህ ላይ ቢሰሩ በአክብሮት እንጠይቃለን። ዶክተር ተስፋዬ እንግዲህ የምትጨምረው ነገር ካለ እድሉን እሰጥሃለሁ። እሺ፣ አመሰግናለሁ ፌበን። ምናልባት እኔ እንኳን ጠይቅኛለሽ ብዬ የጠበኩት አንድ ጥያቄ ነበር። ብዙ ጊዜ በኢንፎርማሊ ከብዙ ሰዎች ጋር ስንነጋገር ምግባችን የሚጣለው ስለሚሸጡት ነው የሚባል ነው አሁን ጉዳይ። ብዙ ጊዜ ሁላችንም በተለያየ መልኩ እንደዚህ ተደርጎ እንደዚህ ታሪኮች ሁሉ የሰማናቸው ነገሮች አሉ። እኔ ስለነኛ ታሪኮች ማስረጃ በሌለበት መልኩ ሪስፖንስብል እንደሆነ ሰው ያንን እዚህ በሚዲያ ላይ መናገር አልችልም። ግን ማስረጃ ያላችሁ ሰዎች አሁንም የተጣለባችሁ ፎቶግራፍ ማንሳቱ ጥቅሙ ምንድነው? ፎቶ ከተነሳ ሌላ ቦታ ተወስዶ ይሸጣል ነው የሚባለው እንደምንሰማው። ስለዚህ የተጣለባችሁ ሰዎች እና ሌላ ቦታ ሄዳችሁ የገዛችሁ ወይንም አጋጣሚ ያገኛችሁ ሰዎች ካላችሁ ፕሊዝ it should stop. It's a crime. የወንጀል ተባባሪዎች እየሆነ ነው። ይሄ ቅድም እንዳልኩት ይሄ የምንኖርበት ሀገር ነው። ወንጀልን መፈጸም የለበትም። እንደዛ የሚያደርግ እኔ ይኖራል ብዬ አላስብም። ግን ሰው ደግሞ እንደዚህ አይነት ኢንፎርሜሽን ሲሰጥ መነሻ ሊኖረው ይችላል። ስለዚህ እንደዚህ አይነት ኢንፎርሜሽን ያላችሁ ሰዎች በአደባባይ ነው የምንጠይቀው። የኛ የተጣለብን ምግብ ተወስዶ ሰው የሚጠቀምበት የሚሸጥ ወይም ዋቴቨር ይሆናል ብላችሁ የምታምኑ ሰዎች ማመን ብቻ ሳይሆን ማስረጃ ያላችሁ ሰዎች ለፖሊስ፣ ለፌዴራል ፖሊስ ይሄ የፌዴራል ክራይም ነው። ለፌዴራል ፖሊስ ወስደን የምናሳየው ማስረጃ ያላችሁ ሰዎች ፕሬስ ጌቢቷስ አብረን ሄደን ይሄ መቆም አለበት። ትክክል አይደለም። ከተጣለ የተጣለው እኮ መጀመሪያውኑ የተወሰደው ለሀገር ይጎዳል፣ ተባያ ያለው ያበላሻል፣ ሀገር ችግር ያመጣል ተብሎ ነው። የተጣለ ነገር መሸጥ የለበትም። ቢኮዝ ዞሮ ዞሮ ያን ተባያ ያለበት የተባለው ነገር እኮ አሁንም ሀገራችንን የምንኖርበት ሀገር አውስትራሊያን የሚጎዳ ስለሆነ እኛ ደግሞ ሀገራችን ስለሆነ የአውስትራሊያን ኢንትረስት ደግሞ የመጠበቅ ኃላፊነት ስላለብን ቃለ መሐላ ስንፈጽም እኮ የአውስትራሊያን ለማስከበር ከጥቃት ከጥፋት ለመከላከል ስላለብን ያንን ማስረጃ ያላችሁ ሰዎች ስጡን። እንደዛ ከሆነ ደግሞ የሚጣለው ይቆማል ማለት ነው። እውነት ነው። አይ ግን ያጠራጥራል። ለምን ሲቀበሉ ከሰው ያየሁት እንደዚህ ወደ ጎን ይከማቻል እንጂ እንደ ሌሎቹ ቢን ውስጥ አይጣልም። አሁን የቦርደር ቪዲዮዎችን አይተ ከሆነ ብዙ ጊዜ የሚተላለፈው በቲቪ ሲቀበሉ እንዳለ ትራሽ ቢን ውስጥ ጥለው ነው የሚያወጡት እና የእኛ ግን ሲቀበሉን ይከማቻል እንደዚህ እና ምን ሊያረጉት ነው የምለው እኔ ተይዞብኝ አያውቅም፣ እግዚአብሔር ይመስገን። ግን ብዙ ሰው አይቻለሁ የተያያዘበት እና እንደዚህ ሲደረድሩት አያለሁ። መጣል ከሆነ መጣል ነው አይደለ? ለምንድን ነው የሚከማቸው? እኔ እንግዲህ ይሸጣሉ ሲባል ሰምቻለሁ። ግን እኔም እንዳንተው ማስረጃ ካላችሁ ማቅረብ እንችላለን፣ ቪዲዮ መስራት እንችላለን ብያቸዋለሁ። አንድ ሁለት እውነት ይኖራል፣ ግን ማስረጃ የለም። ከሌ ስለሚል ማስረጃ በሌለበት ደግሞ የሆነ ነገር ማውራት ወንጀል ነው፣ ሀገርን ነው የሚያስጠይቀውና ጥሩ ነጥብ ነው ያነሳው። እንግዲህ ሰው ሁሉ ይማርበታል ብዬ አስባለሁ።
አመሰግናለሁ ፌበን ይህን እድል ስለሰጠሽን። ያው እንግዲህ ለማጠቃለል ያክል ሰው ይዞ መምጣት የተፈቀደው ኮመርሻል ሌቭል የተደረገውን ነው። ከኢትዮጵያ ሲነሱ ፎቶግራፊ አንሱት፣ ይዘውት የሚመጡትን ነገር ከተቻለ እያንዳንዱ ፎቶግራፊ አንሱት። እዚህ ከተወሰደባቸው ያው የፍላይት ነንበራቸው አለ፣ የደረሱበት ሰዓት አለ፣ የወሰደባቸው ሰው ደረቱ ላይ ፎቶግራፍ ማንሳት አይ ዶንት ቲንክ የምትችሉ አይመስለኝም። እዛ ቦታ ላይ ፎቶግራፍ ማንሳት አትችሉም፣ ግን የሰውየውን ስም በወረቀትና በብዕር መጻፍ ትችላላችሁ። በዛ መሰረት ልንከራከር እንችላለን። እውነተኛ ከሆነ ግን ያው ቤት ተዘጋጅቶ የሆነ ነገር ተደርጎ ሽሮና በርበሬ ግማሽ ግማሽ ተደርጎ 2 ኪሎ 6 ኪሎ ተደርጎ እንደዚህ አይነት we have to be really careful። እኛ እንደዚህ ሲፈቀድልን እነሱም they are going to watch you ምን ይዘን እንደምንመጣ። የተጣለ ደግሞ ሄዳችሁ የገዛችሁ ሰዎች ካላችሁ ወይም እንደማይጣል ማስረጃ ያላችሁ ሰዎች ደግሞ ለፌበንም ንገሯል፣ ለእኔም ንገሩኝ። ዊል ፕሮሲድ። የእናንተ ክራይም ስቶፐር አለ እኮ ክራይም ስቶፐርም ዳይሬክትሊ ካን ኮል ክራይም ስቶፐር አስ አ ክራይም በጣም እዛ ላይ ማድረግ ትችላላችሁ። ለምን ጀኒውንሊ አምጥተው የሚነግዱ ነጋዴዎቻችንም ካሉ እነሱንም እየተጎዱ ነው ባይዘው ቢኮዝ ከኢትዮጵያ አሰርተው እዚህ ድረስ የሚያመጡበት ወጪ አለ። ይሄኛው ግን የሚጣል የነበረው ምንም ዚሮ ኮስት የነበረው ሰውዬ አውጥቶ የሚሸጥበት ይሸጣል እያልኩ አይደለም፣ ማስረጃ የለኝም። ግን ያ ሰው የሚሸጥ ከሆነ ይሄኛው ከመጀመሪያው እስከዚህ ድረስ ያመጣበት ኮስት አለ፣ ይሄኛው ደግሞ ዚሮ ኮስት ነው የሚሆነው። ከዛ አኳያ ነጋዴዎቻችንም እኛ ይዞት የመጣውን ብቻ ሳይሆን ነጋዴዎቻችን የሚጎዳ ነው፣ አገሪቱን የሚጎዳል፣ ነጋዴዎቻችን የሚጎዳ ስለሆነ ይሄ መቆም አለ ካለ ሆነ እውነት ነው። ነጋዴዎቻችን እንግዲህ ጥሩ እቃ እንዲያመጡልን እኛም መጥቶ ከሚጣልብን በዚሁ ጥሩ እቃ አምጡልንና እኛ እናንተም ሱቅ እንድዘጉ አንፈልግም። በደንብ እንድትነግዱ ስለምንፈልግ ጥሩ ነገር ካመጣችሁ ከእናንተ ብንገዛ ይሻላል። መጥቶ በስንት ሺህ ተገዝቶ ከሚጣል እዚሁ ብንጠቀም ጥሩ ነገር ካለ ከነሱ ራሱ ብንጠቀም መልካም ነው ላለው። እንግዲህ በሚቀጥለው ቪዲዮ ደግሞ እንግዲህ ወይ ሙሉ በሙሉ በዚህ አጋጣሚ ይቅርታ ድርቆሽ ይቻላል አይደለ? ድርቆሽ ምንም ችግር የለበትም መሰለኝ። እኔ አካንት ጊቭ ኮሜንት ከተጻፈው ውጭ እሱ ብሏል ተብሎ ወይም አንቺ ተብለሻል። ስለዛ እኔ የተጻፈውን ክሊርሊ ፓውደር ነው የሚለው የተፈጨ መሆን አለበት። ድርቆሽ ይቻላል አይቻልም? ዊ ካን አስክ ለእያንዳንዱ አይተም አሁንም ሰው እንዲፈቀድ ምንድነው የተፈቀደልን የሚለውን አሁንም ዝርዝር የሚፈልግ ሰው የሚፈልግ ከሆነ ካን ጎ ባክ ኤንድ አስክ ዘም ካን ሊስቱን ሁሉንም ኢትዮጵያዊ ሊበላው የሚችለው ማንኛውንም ነገር ምንድነው የተፈቀደው ይዘህ መምጣት የተከለከለው ምንድነው? አሁንም ድርቆሹ የታሸገ ኮመርሻል የታሸገ ነው ወይስ ቤት የደረቀ ነው? ቢኮዝ አሁንም ከፈለጉ ሲደርቅ የሆነ ተባ ያለው ብሎ ሊጥሉት ይችላሉ። ከዛ አኳያ እኔ I can't give any comment ከተጻፈው። እሺ በቃ እኔ የተፈቀደውን ጠቅላላ ወረቀቱን ከስር አታች አደርግላችኋለሁ፣ ለሚፈልጉ ቪዲዮ ላይ ማስገባላችኋለሁ። ጥያቄ ካላችሁ ዶክተር ተስፋዬን ኤኒ ታይም ማናገር ትችላላችሁ። የኢትዮጵያ ኮሚኒቲ ላይ ሜልበርን የሚገኘው እንግዲህ ጆይን አድርጋችሁ ጥያቄ ካላችሁም በኢሜይል እሱን ኮንታክት ማድረግ ትችላላችሁ። አይ ሆፕ ብዙ ሰው አሁን ተጠንቅቆ ይመጣል። አሁን ከዚህ በኋላ የሚመጣ ሰው እና ተፈቅደዋል፣ ግን የተፈቀደው በህጋዊ መልኩ ነው። ስለዚህ በህጋዊ መልኩ ተጠቅማችሁ የምትፈልጉትን ነገር አሳንሳችሁ ብዙ ከምታመጡ አነስ አድርጋችሁ የምትፈልጉትን ነገር ብቻ ብታመጡ እናንተም ተጠቃሚ ናችሁ። እንዳይጣልባችሁ፣ እንዳትናደዱ ነው። ለምን እዚህ ስትመጡ ስትረሱ አለ። ገና ስትገቡ ደግሞ ንዴት ከጀመረ የባሰ ነው የሚሆነው እና በርበሬ እስከሌለ ደግሞ ቤት ውስጥ ጠዋት ስትነሳ ራሱ ጭንቀት ነው የሚሆነው። ስለዚህ ይህን ተጠንቀቁ እላለሁ። ዶክተር ተስፋዬ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እንግዲህ በቅርቡ ደግሞ በሌላ ዜና በሌላ ስራ ደግሞ እንገናኛለን። በጣም አመሰግናለሁ ስለምሰራው ስራ ሁሉ። እውነት በጣም በጣም ነው የማመሰግነው። በርታ፣ ከጎን ነን። እንግዲህ ወደፊት ነው። እናመሰግናለን። ያው እኔ ብቻ ነው ለምሰራው፣ ሌሎቹም በጋራ ነው ብዙ የምንሰራ። ብዙ ጊዜ ፊት ለፊት ሰው እኔ ስለሚያይ ነው እንጂ ከእኔ ጋር የሚሰሩ ብዙ ሰዎች አሉ አብረው የሚያግዙን ኢንክሉዲንግ ዮርሰልፍ ማለት ነው። አንቺም በዚህ ጉዳይ ብቻ ሳይሆን በተለያዩ ጉዳዮች ላይ ስንፈልግሽ ለምን ሳትይ ሁልጊዜ ጊዜሽን እና ሰዓትሽን መስዋዕት አድርገሽ ስለምታግዥን አመሰግናለሁ። ያው እንግዲህ
ይህን ቪዲዮ የምታዩ ሰዎች ደግሞ የፌቨንን ሳብስክራይብ አድርጉ። ምናልባት ሀሳብ አስተያየት ካላችሁ እዛ ላይ ኮሜንት አድርጉ ቪዲዮ ላይ ቢኮዝ እኔ ማነበዋለሁ እሷም ታነበዋለች፣ ሁላችንም እናየዋለን። የምንወያይበትም ጉዳይ ነገር ካለ እንዲያው እንደዚህ መደረግ አለበት እያንገበገበን ነው ቶሎ መደረግ አለበት የሚባል ሀሳብ ካለም ብዙ ጊዜ የኛ ሚዲያዎች ፎር ዲፈረንት ሪዝን ዝግ ናቸው። ሜሴጅ ብቻ ነው የምናስተላልፍባቸው። ግን እንደዚህ አይነት አውትሌቶች የአንቺም ሌሎቹም ዩቱብ የሚሰሩ ሰዎች እዛ ላይ ኮሜንት ቢሰጣን የምንፈራው ሀሳብ የለንም። ምናልባት ያላየነው ነገር ካለ ለማስተካከል እዛ ላይ ፎከስ ለማድረግ ያግዘናል። አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። በጣም አመሰግናለሁ። ቻው